ሰላም ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት አሪፍ ቮይስ ስትሪም አፕ ነው። ይህ አፕ በአንድ ሰው ኢንቪቴሽን ብቻ እስከ $20 መስራት የምትችሉበት አፕ ነው። ከኤጀንት ኮሚሽን ውጪ ማለት ነው። ከኤጀንት ኮሚሽን ውጪ በአንድ ሰው ኢንቪቴሽን ከ$20 በላይ መስራት ትችላላችሁ ማለት ነው። በዚህ ፕላትፎርም ላይ ሁላችሁም ትሰሩበታላችሁ ብዬ አስባለሁ። ምክንያቱም ገና አዲስ ነው፣ ጥቂት ኢትዮጵያውያን ናቸው የገቡ እና ሁላችሁም ስሩበት። አሁን እንዴት እንደምትከፍቱ አሳያችኋለሁ። የአፑን ሊንክ ኮሜንት መጀመሪያው ላይ አስቀምጥላችኋለሁ። ቀጥታ ሊንኩ እንደነካችሁት ወደ ፕሌይ ስቶር ይወስዳችኋል። ከዚያ ኢንስታል ታደርጋላችሁ ማለት ነው። ኢንስታል እስኪሆን እንጠብቅ። እሺ አሁን ኢንስታል ሆኗል። ኦፕን ብለን እንከፍታለን ማለት ነው። እሺ አሁን እንደዚህ ሲመጣልን በመጀመሪያ የምንለው እዚህ ጋር ሳይን ኢን ዊዝ ጎግል አካውንት በዚህ ነው የምንለው ማለት ነው። እዚህ ጋር የሚታያችሁ ሳይን ኢን ዊዝ ጎግል አካውንት እንላለን ማለት ነው። አሁን ይነካለን። ሳይን ኢን ጎግል አካውንት ስንለው ያለን ጎግል አካውንት ያስመርጠናል ማለት ነው። አሁን እኔ አንዱን መርጣለሁ ማለት ነው። እዚህ ጋር ወንድ ወይም ሴት ፊሜል ኤንድ ሜል ምረጥ ይላችኋል። እናንተ የተመቻችሁ ምረጡ። አፑ እዚህ ጋር የወንድና የሴት ታስክ እኩል ነው ማለት ነው። እኩል ሪዋርድ ነው የሚሰጣችሁ። ስለዚህ እኔ በሌላ ስለከፈቱበት ነው ይላ ሰው ከየከፈቱ ነው ማሳያችሁ ፊሜል እለዋለሁ ማለት ነው። አሁን ከዚህ ኔክስት ቀጥታ ወደዚህ ኢንተርፌስ ይወስዳችኋል ማለት ነው። ላይቭ የለውም፣ ፓርቲ ብቻ ነው። እንደምታዩት ኢትዮጵያ ውስጥ ብዙም ሰዎች የሉ። እንደምታዩት 4 ሰዎች ብቻ ነው ያመጣልኝ ማለት ነው። ኢትዮጵያ ውስጥ ገና ብዙ ሰዎች የሉም፣ ገና አልገቡም ማለት ነው። አሁን ቀጥታ ማድረግ ያለባችሁ በመጀመሪያ እንደዚህ ሬጂስተር ካደረጋችሁ በኋላ እዚች ከታች በምታዩት ሚ ላይ ትሄዳላችሁ ማለት ነው። ሚ ላይ እዚች ከተደረደሩ ሶስተኛዋ ሚ ላይ ትሄዱና መጀመሪያ ይኸው እንደዚህ አይነት ከመጣላችሁ ኢንቪቴሽን ብሎ ከዚህ ኪንግ ፋሚሊ ኤጀንት አይዲ 901350 የሚል ከመጣላችሁ ኮንፊርም ኤንድ ጆይን በሉት። ከዚህ ውጪ ከመጣላችሁ ግን ወደ ሌላ ወይ ብዙ ኢትዮጵያውያን ስላልገቡ ሌላ እንትኖች ላይ ሊያደርጋችሁ ስለሚችል ስለማታውቋቸው ሊያስረዳችሁም ስለማይችሉ ቴክስት ትልታላችሁ ማለት ነው። አሁን እዚህ ጋር በመጀመሪያ የፊት አሻራ መስጠት አለብን። እዚህ ጋር ታስክም እንዲከፈትልን የፊት አሻራ ኤጀንት ኮንፊርም ሚል ካልመጣላችሁ እዚህ ጋር ሆስት የሚለው ላይ እንገባና እዚህ ጋር ከዚህ ከላይ ማስቀምጥላችሁና አንተን ታስገባላችሁ ማለት ነው። 901350 የሚለው ማለት ነው። እንደጨረሳችሁ ኮንፊርም ትላላችሁ ማለት ነው። እሺ ኮንፊርም ኪንግ የኔ ፋሚሊ ነው፣ ኪንግ ፋሚሊ ነው፣ ኮንፊርም በሉት ማለት ነው። አሁን ቀጥታ ወደ ፊት አሻራ እንድትሰጡ ይወስዳችኋል ማለት ነው። የፊት አሻራ ግድ ነው መስጠት አለባችሁ። ብርሃን ቦታ መሆን አላችሁ። በጣም የሚታይ ቦታ ላይ መሆን አለባችሁ። ትንሽ የፊት ቬሪፊኬሽኑ ያስቸግራል። ምክንያቱም የሆነ በደንብ ብርሃን በሆነበት ቦታ መሆን አለባችሁ። አሁን ቀጥታ የፊት አሻራ እንሰጣለን። ስታርት የሚለውን እናውቀዋለን ማለት ነው። የፊት አሻራ ሰጣችሁ እንደጨረሳችሁ እዚህ ጋር ይችኛዋ እዚህ ጋር የምታዩት ማለት ነው ሳለሪ የምትሏት ከፈትላችኋል ላይ ማለት ነው። እዚህ ሳለሪ የምትሏን ስነኳት ዴይሊ ታስካችሁ እዚህ ውስጥ ነው ያለው ማለት ነው። እዚህ ጋር ስታዩት 2500 ለአንድ ሰዓት ስትቀመጡ ለሁለት ሰዓት ስትቀመጡ ደግሞ ሌላ 2500 በቀን 5000 ማለት ነው። 5000 ሰጣችኋል ማለት ነው በቀን። እና ደግሞ እዚህ ጋር ላኪ ጊፍት 20 ላኪ ጊፍት ስታገኙ ለእናንተ 50 ፖይንት ይሰጣችኋል። 100 ላኪ ጊፍት ስታገኙ 100 ለእናንተ ፖይንት ይሰጣችኋል። 250 ላኪ ጊፍት ስታገኙ ለእናንተ 200 ይሰጣችኋል ማለት ነው። 200 ፖይንት ማለት ነው። ቀጥታ ደግሞ ሌላ እዚህ ጋር ኢንቫይት የሚለው ላይ ስትገቡ በአንድ ሰው ኢንቪቴሽን የምታገኙት ማለት ነው። ይሄ እዚህ ጋር ኒው ሆስት ሪዋርድ ለ7 ቀን ማለት ነው። ለ7 ቀን የጋበዛችኋቸው ኢንቫይት ያደረጋችኋቸው ሰዎች ለ7 ቀን ለ5 ደቂቃ ማይክ ላይ ሲቀመጡ 5000 ፖይንት ለእናንተ ይሰጣችኋል። 30 ሚኒት ሲቀመጡ ለእናንተ 1000 ፖይንት ይሰጣችኋል ማለት ነው። ይሄው እንደዚህ እያለ ይሄው 5 አወር ከተቀመጡ 2000 ይሰጣችኋል ማለት ነው። 12 ሰዓት ከተቀመጡ ደግሞ ለእናንተ 5000 ማለት በሳምንት ውስጥ አንድ ቀን ቢቀጡና የ6ቱን ቀን ታስክ ከወሰዱ ለእናንተ የጋበዛችኋቸው ሰዎች እነዚህን ከወሰዱ ለእናንተ $1 ይሰጣችኋል ማለት ነው። ቀጣይ ደግሞ እዚህ ጋር ላኪ ጊፍት 10 ላኪ ጊፍት ሲያገኙ ለእናንተ 20
እሺ እያለ ደግሞ 200,000 ላኪ ጊፍት ሲያገኙ ለእናንተ 40,000 ፖይንት ይሰጣችኋል ማለት ነው። እዚህ ጋር ሌላው ለዩት እናንተ ማለት ነው ገብታችሁ እዚህ ጋር ደግሞ ጌም ሲጫወቱ ማለት ነው። ቀጣይ ደግሞ 10,000 ሪዋርድ ሲያገኙ ማለት ጌም ተጫወቱ 30 ፖይንት ለእናንተ 100,000 ሲጫወቱ 200,000 ዊን ሲያደርጉ ማለት ነው ለእናንተ 270 እያላውን ይሰጣችኋል ማለት ነው። ቤኔፊቴሽን ታገኙት ይሄ ነው ማለት ነው። ሌላ ያልገባችሁ ነገር ካለ ከታች እዛው አብሬ ኮሜንት ላይ ቴሌግራም ግሩፕ አስቀምጥላችኋለሁ። እዚያ ጋር ተቀላቅላችሁ ማንኛውም ጥያቄ መጠየቅ ትችላላችሁ። ሌላ ሙሉ አሰራር ዲቴል እንድለቅላችሁ ከፈለጋችሁ ፓርት 2 ያላችሁ ኮሜንት ላይ ጻፉልኝ። ባይ አዲስ ነገር እንለቅላችሁ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ባይ ደህና ሁኑ።